ስቶሪ ታይም ይላል። ምናልባት አዲስ ነገር የጀመራችሁ ያላችሁ ወጣቶች ይጠቅማችኋል፣ ትማሩበታላችሁ። ጊዜው አሁን ሁለተኛ ዓመት ነው። 2016 መጨረሻ ላይ መጀመሪያ ግራፊክስ ተምሬ እንደጨረስኩኝ 3 ወር ነበረ። እሱን ተምሬ ካጠናቀቅኩ በኋላ ስራ ለመጀመር አሰብኩ። ከዛ ስራ ለመስራት ደግሞ ፒሲ ያስፈልጋል። ታውቃላችሁ፣ እዚህ ፊልድ ያላችሁ ሰዎች ፒሲ ገዛው። እንደምንም ብዬ ፒሲ ምን ያህል ውድ እንደሆነ ታውቃላችሁ። እንግዲህ አይነገራችሁም፣ በጣም ውድ ነው። እና ፒሲ ከገዛ በኋላ ከጀለሶች ጋር ሆንና ለሶስት ስራ ጀመር። በየቦታው እየዞርን ለድርጅቶች ሎጎ፣ ብራንዲንግ፣ እንደነ ባነር ምናምን ስቲከር እንስራላችሁ እያለን መርካቶ ላይ ዞር ነበረ። እና አንድ ቀን እየዞርን የተወሰነ ብዙ ከለፋን በኋላ 1-2 ክላይንት አገኘን። ከዛም በኋላ ለነገ ተቀጣጥረን በንጋታው ሄድን። ከዛም በንጋታው ሌላ ክላይንት ምናምን እስኪ ደውሉልን ብለን ሌላ ክላይንት እየፈለግን እያለ ደወለልንና አሁን እንድትመጡ ምናምን ብሎ ደወለልን። ሰዓቱ ወደ 5 ሰዓት አካባቢ ወደ ምሳ ሰዓት እየተቃረበ ነበረ። እሺ ብለን በቃ በጣም ደስ ብሎን እንግዲህ ታያችሁ የመጀመሪያ ክላይንታችን ነው። ስራ እንግዲህ ደስ ይላል። መጀመሪያ ክላይንት ስታገኙ ኑ ሲለን በቃ በደስታ የምናደርገውን አናውቅም። ለመሄድ ሩቅ ነበርን ደግሞ በጊዜው እሱ ወደ ቆጪ አካባቢ ነው። የጅማ ሰዎች ሆናችሁ ታውቃላችሁ። ከዛን ታክሲ ያስፈልገናል። ታክሲ እየጠበቅን እያለ አንድ ባጃጅ መጣ። ከዛም ፊት ለፊታችን ቆመና ወዴት ነው ምናምን አለ። አይ ወደዚህ ነው ወደ ላይ እየሄድን ነው ምናምን አለ። በቃ ግቡና ግቡ እንውሰዳቸው አለ። እኛ የባጃጅ የምንከፍለው የለም ምናምን አለ። አረ ችግር የለውም እኔ አንድ ሰው ይዤ ከሚሄድ እግረ መንገዴ ልውሰዳቸው አለ። አረ እኛ ደግሞ የአበሾች ነን፣ ይሉኝታ ያጠቃናል። እውነት መስሎን እሺ ተገኝቶ ነው ብለን ገባንላችሁ። ከዛም በኋላ በቃ እንደዚህ እንዴት አይነት ደግ ሰው ነው ምናምን እያለን ሰው ነበረ። እኔና ጓደኛ ባጃጅ ውስጥ ገባን። አንደኛው ሳይክል ነበረው ከኋላ እየተከተለ ነው፣ ባጃጁን ከኋላ እየተከተለ ነው። ከዛም በኋላ እንዲህ እያወራን በቃ እያመሰገን ነው ምናምን እንደዚህ አይነት ሰው መገኘቱ ምናምን በጊዜው እያለን ከጀለስ ጋር ፒሲ በቦርሳ ከጀርባ ተሸክሜያለሁ። ከአጠገቤ ደግሞ አንድ ሰው ቁጭ ብሎ ከዛን ወደ መውረጃ አቅራቢያ እንደደረስን ከዛን የሆነ ቦታ ላይ እንዲዞራልና መንገድ ላይ ትራፊክ አይቶ እዚህ ጋር ነው መጀመሪያ አውርደን አለው። ልክ የምንፈልግበት ቦታ ስንደርስ ቆይ እዚህ ጋር ትራፊክ አለ ምናምን አለ። ለካ እሱ ለራሱ እንዲመቻችለት ነው፣ እኛ አላወቅንም። ከዛን ትንሽ ገፋ አድርጎን አወረደንና ለካው። ከዛ ወርደን እንዴ ቦርሳዬ ቀለለኝ ምንም ነው ማላውቀው። በቃ ቦርሳዬ ቀለለኝ እንዴ። ወደ ጓደኛዬ ዞርኩና አረ ቦርሳዬ እኮ ባዶ ነው ምናምን አልኩት። እንዴ ምን ትቀልዳለህ ምናምን ሳይ ቦርሳዬ ምናምን ባዶ ነው፣ ፒሲ የለም። ከዛም በኋላ ባጃጁን እያየሁት ሩጫ እሱ ሄዷል። እኔ ነቃሁት ከሄደ በኋላ። ከዛን ሮጥ ካልደርስበት ወደዚህ ያልኩ ወደዚህ። ከዛን ምን ላድርግ ቀድንዝዝ ነው ያልኩት። መጀመሪያ እያየሁት ነው በቃ ባጃጁ ሄደው ምንም ለምን እንደደነዘዝኩም አላቅም። በቃ ድንዝዝ አልኩኝ። ከዛም በኋላ ሄድን። አካባቢው ላይ በቃ ሚኒሺዎች ምናምን ነበሩ። ሄድና ኧረ እንደዚህ ስንላቸው እኮ አንተ ወይ ይዘዋት ጨውም ምናምን አማርኝ እንዴት እንደዚህ ያውቃል ሆነ ምን ፈዝዤ ነበረ መጮች ነበረ። ግን እያየሁት ነው የሄደው። እኔ ምን እንደሆነ አላውቅም። እንዴት እንደዚህ አፕ እናደርግ ምን አይነት የመሪጌታ መተት እንደሆነ አላውቅም። በቃ ፈዝዤ ነው ያየሁት። ከዛም በኋላ ያለቀስኩ ምናምን ነገር ተበሳጨው። ወደ ፖሊስ ጣቢያ ሄድን። እንደዚህ ስንላቸው እንግዲህ ታርጋ ካልያዛችሁ ምን ያደርጋል፣ ታርጋ ያዛችሁ እኛ አውቀን ነው እንደምንሄደው። እንዴት ታርጋ እየገባን ያንዳንዱ መኪና ታርጋ አይተን ነው እንደምንገባው። ምን እናውቃለን እንደሚፈጠር። ከዛን ወጣሁኝ። በጣም ነው ተስፋ የቆረጥኩት። በህይወቴ በጣም ትልቅ ፈተናዎች በዛ ወቅት ነው። በቃ አስቡት እንግዲህ አዲስ ነገር ስትጀምሩ እንደዚህ ስትኮረኮሙ በቃ በጊዜው በቃ ሁሉም ሰው የሆነ ጠላት የሆነ ይመስለኝ እና ምን ልላችሁ ነው ከዚህ ምን ትማራላችሁ? እንደኔ አዲስ ነገር ሲጀምሩ ሁልጊዜ ጥሩ ነገር ይፈጠራል ማለት አይደለም። በመሀሎቹ አንዳንድ ችግሮች ሀፕን ያደርጋሉ። ከዛ እናንተ ደግሞ ያንን ችግር ተቋቁማችሁ ማለፍ ይኖርባቸዋል ማለት ነው።
ስለዚህ ሁሌ የሆነ ነገር ሲጀምሩ ይሳካል ማለት አይደለም። በየመሃሉ የሚፈጠሩ ነገሮችን እያለፋችሁ እየተማራችሁ ነው እያደጋችሁ የምትሄዱት እና ጠንክሩ። ከዛ ቀን በኋላ በቃ ያልፋል ሁሉም ነገር እና ሂስቶሪ ጠቅሞቻል ብዬ አስባለሁ። እና እስቲ ሀሳባችሁን በተለይ ደግሞ ይሄ ባለባጃጅ እያየከው ከሆነ ልቅ ያምፒስ እንደው አመሰግናለሁ። ቴንክ ዩ በህይወቴ ትልቅ ነገር እንድማር ነው ያደረከኝ። እና እስቲ ሀሳባችሁን ኮሜንት ላይ። በዚህ አጋጣሚ ደግሞ ተጠንቀቁ፣ ብዙ ሰዎችን አትመኑ። በተለይ እነዚህ የባጃጅ ሹፌር ምናምን ነገር እንደዚህ አምናችሁ አትመኗቸው። እንደዚህ ሰው ያልሆነ የዋ ለመሆን ሲሞክር መጠራጠር አለብን። እኛ በጊዜው እንደዚህ አይነት ነገር አጋጥሞኝ አላቅም፣ ሰምቼም ስለማላቅ በአዲስ ነገር ነበረ። አይ ቲንክ የምታውቁ ሰዎች ልትኖሩ ትችላላችሁ፣ ግን ተጠንቀቁ ለማለት ነው። ከኔ ተማሩ። ወዳችኋለሁ። ሀሳባችሁን ደግሞ ኮሜንት ላይ